ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬ ደግሞ በአዲስ እና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ሀሳብ አስተያየታችሁን ደግሞ ሀሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። ለዩቲዩብ ቻናል ተከታታዮቻችን እጅግ አስገራሚና አስደናቂ ስጦታ አዘጋጅተናል። ለምትከታተሉን እጅግ ከልብ እያመሰገንን እጅግ አስገራሚና አስደናቂ ስጦታ ለተመልካቾቻችን አዘጋጅተናል። ይህም ስጦታ ምንድነው? ኮሜንት ጽፎ ብዙ ላይክ ላገኘ ተመልካች የሚፈልገውን ማስታወቂያ በነፃ ልንሰራለት ለእናንተ ተመልካቾቻችን ይህንን እድል አዘጋጅተናል። ስለዚህ ከእናንተ የሚጠበቀው በዚህ ቪዲዮ ላይ የፈለጋችሁትን ኮሜንት ጽፋችሁ ብዙ ላይክ ማግኘት ነው። ስለዚህ ዩቲዩበሮች ካላችሁ ደግሞ ዩቲዩብ ቻናላችሁን እድለኛ ከሆናችሁ በነፃ እዚህ ቻናል ላይ እና በተጨማሪ ቻናሎች ላይ በቪዲዮቻችን መካከል ላይ እናንተን ቻናል ያለምንም ክፍያ በነፃ እናስተዋውቃለን። ድንገት ቻሌንጅ ደግሞ ያሸነፈ ሰው ዩቲዩበር ካልሆነ ደግሞ ሌላ የራሱ የሆነ የስራ አይነት ካለው ያንን በነፃ እናስተዋውቅለታለን። ስለዚህ ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ ቪዲዮ ላይ ኮሜንት መጻፍና ብዙ ላይክ ማግኘት ብቻ ነው። ስለዚህ በዚህ እድል ተጠቃሚ እንድትሆኑና ብዙ ሰርታችሁ 1000 ሰብስክራይብ ማግኘት ላልቻላችሁ ይሄ ትልቅ እድል ነው። ስለዚህ በዚህ ቻናልና በተጨማሪ ቻናሎቻችን የእናንተን የአሸናፊዎቻችሁን ቪዲዮ ወይም ኮንቴንት በነፃ ፕሮሞት እናደርጋለን። ስለዚህ ይህንን እድል ተጠቃሚ በመሆን ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስፍሩም። ዛሬ እንግዲህ እጅግ አሳዛኝና አስገራሚ የሚባል መረጃ ወጥቷል። ዛሬ ወደ ያስኩላችሁ አዲስ እና ሰበር መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩም። በኢትዮጵያ ውስጥ ከሚገኙ እጅግ ቀደምት ከሚባሉ የቴሌቪዥን ማሰራጫ ጣቢያዎች ውስጥ ቀደምት የነበረም ወይም እስከዛሬ ድረስ በታላቅ ስሙና ገኖ ከፍ ብሎ የሚገኘው ኢቢኤስ ቴሌቪዥን በየጊዜው መነጋገሪያ መሆኑ እንደቀጠለ በሁላችንም ዘንድ ግልጽ ነው። ታዲያ ኢቢኤስ ቴሌቪዥን አንዳንድ ጊዜ ውጥረቶችን እና ግራ መጋባቶችንም ቢያስነሳም ነገር ግን የሚያቀርባቸው አንዳንድ ፕሮግራሞች እጅግ የሚያጽናኑ፣ የጠፉ ሰዎች የሚገኙበት፣ ያዘኑት የሚጽናኑበትና በጎ ነገሮች የሚበዙበት እንደሆነ በብዙዎች ዘንድ ይታመናል። ኢቢኤስ ቴሌቪዥን ላይ የሚሰሩ ሰራተኞች በየጊዜው የሚቀያየሩበት ምክንያት ብዙዎችን ግራ ቢያጋባም ነገር ግን አዲስና ሰበር ነገሮችን ለማምጣትና የተመልካችን ቀልብ ለመግዛት ሰዎች በፕሮግራሞቻቸው እንዳይሰላች አዳዲስ ሰራተኞችን ለመቅጠር የሚታትረው ኢቢኤስ ቴሌቪዥን ዛሬ ደግሞ አዲስና ሰበር መረጃ ይዞ ወደኛ ብቅ ብሏል። ታዲያ አንድ ጥያቄ ደግሞ ከኢቢኤስ ጀርባ እየተነሳ ይገኛል። ይህ ጥያቄም ደግሞ ተያይዞ የሚነሳው ምን ይሁን በዚያ ቤት ደግሞ ከሰተው የሚሉ ጥያቄዎች ይበረክታሉ። እነዚያ ጥያቄዎች መካከል አንደኛው እዚያ ቤት 2 እና 3 ዓመት አብሮ የሰሩ ሰዎች ድንገት ህይወታቸው ማለፉ የሚሰማበት ምክንያት ምንድነው? ኢቲቪ እና ተጨማሪ የግል ስራዎች ላይ የሚሰማሩ የቴሌቪዥን ማሰራጫ ጣቢያዎች ላይ ቢያንስ በአመታት መካከል አንድ ሰራተኛ እንኳን ያልፋል ተብሎ መስማት እጅግ አዳጋች ቢሆንም ነገር ግን በየአመታቱ በኢቢኤስ ቴሌቪዥን ቤት ውስጥ የሚሰሩ ሰራተኞች ህይወታቸው የሚያልፍበት መንገድ ምን ይሁን የሚሉ ሰዎች እጅጉን ተበራክተዋል። ቴሌቪዥን ማሰራጫ ጣቢያው ጥሩና የተሻለ ነገሮችን እየሰራ አዳዲስና ሰበር ነገሮችን ለማቅረብ እየታገለ ቢሆንም አለፍ ብሎ አዳዲስና ሰበር ነገሮችን ደግሞ ይዞ ብቅ እያለ ይገኛል። ብዙ ጊዜ ጥያቄ እንኳን ቢነሳበት ነገር ግን ረጅም ኢቢኤስ ቴሌቪዥን የሚነሳበትን ጥያቄ ወደኋላ በመተውና አዳዲስ ነገሮችን በማሰብ እየቀጠለም ይገኛል። ገና የነጻነት እልፈት ከመሰማቱ አለፍ ብሎ አዲስ ሰራተኛ ወደ ኢቢኤስ ቴሌቪዥን እና ወደ ቤተሰብ ጨዋታ ለማምጣት እንቅስቃሴ ላይ እንደሚገኝ የሚሰማው ኢቢኤስ ቴሌቪዥን ትኩረቱን በስራና በስራ ብቻ እንደሚያደርግ ብዙዎቻችን ዘንድ እየታወቀ ሆኖ ይከርማል። ታዲያ የማንም መሄድም መቀመጥም መቆየትም ብርቁ እንዳልሆነ የሚነገርለት ኢቢኤስ ቴሌቪዥን እንኳን ተሰናብቶ በሞት እንኳን ቢሄዱም ደሱ ምንም ብርቁ አይደለም የሚሉ ሰዎች ተበራክተዋል። ስለዚህ አንደኛው ሲሄድ ሌላኛውን ተክቶ ማስቀጠል የዕለት ተዕለት ተግባሩ እንደሆነ በሁላችንም ዘንድ ይታመናል። ኢቢኤስ ቴሌቪዥን ታዲያ ዛሬ ደግሞ አዲስና ሰበር መረጃዎችን ይዞ ብቅ ማለቱ ብዙዎችን ቢያስገርምም ነገር ግን የሰራተኞች ጥያቄና ክርክር በሱ ላይ የጦፈና የበረታ እንደሚመጣ በሁላችንም ዘንድ ግልጽ ነው። ኢቢኤስ ቴሌቪዥን ላይ ተያዞ ከሚነሱ ጥያቄዎች መካከል አንደኛው የሰራተኞች ስንብት፣ ተጨማሪ ደግሞ በተጨማሪ በዚያ ቤት እየሰሩ ከሚያልፉ ሰራተኞች ጀርባ ምን አይነት ሴራና አዲስ ሐሳብ አለ ብሎ ለማወቅ የሚታትሩ ሰዎች እጅጉን ተበራክተዋል። በዚያ መካከል ግን ኢቢኤስ ቴሌቪዥን ለማንም እንኳን ምላሽ ሳይሰጥ ነገሩን እየቀጠለና የራሱን ስራ ላይ ትኩረት አድርጎ እየሄደ እንዳለ በሁላችንም ዘንድ ግልጽ ነው።
ኢቢኤስ ቴሌቪዥን ላይ የሚፈጠሩ ክፍተቶች ከቀን ወደ ቀን እየሰፉ ቢመጡም በሉላ ጉዳይ ግን ዙሩን ያከረረና ያመረረም እየመሰለም ይገኛል። ብዙዎቹ ነገሩን በሰሙ ጊዜ ግራ ቢጋቡም ነገር ግን ኢቢኤስ ቴሌቪዥን በዚህ ልክ መጨከኑ አስፈላጊ ነው ብለው ማሰብ ከብዷቸዋል። ለምንድን ነው በዚህ ልክ ሰራተኞች ላይ የሚጨክነው ተብሎ ቢጠየቅም ነገር ግን ችግሩ ያለው ከዋና አመራሮች በላይ ኢትዮጵያ ውስጥ በሚገኙ በማናጀርነትና በኃላፊነት የተቀመጡ ሰዎች ነገሮች ላይ እጅግ ውስብስብ ነገሮችን ይፈጥራሉ እየተባሉ ይገኛሉ። ታዲያ አክሎም ሉላ የፈጠረችው ጥፋት እንዳለ ቢነገራትም ነገር ግን ሉላ ሰው ወዳድ ፍቅር የሆነች ልጅ ናትና አንዳንድ ነገሮችን በእነሱ መልክና አይነት መልስ ለመስጠት ሞክራለች። አንዳንድ ሀሳቦችን ለመቀበል ባልፈልግም ነገር ግን አንዳንዴ ኢትዮጵያ ውስጥ በምትኖሩበት ጊዜ የሚፈጠርባችሁና የሚወራባችሁ ነገር ብዙ ነው ስትል ትደመጣለች። ነገር ግን ምንም ያክል ጥፋት እንኳን ባይኖርብኝም ነገር ግን ህይወቴን ለማስቀጠልና ልጆቼን ለማሳደግ በሚል ሀሳብ አንዳንድ ሰዎች በሚፈጥሩት አተካራና ክርክር ነገሮችን ለማግበስበስ በሚሞክሩ ሰዎች ባለመሸነፍ ነገሮችን ለመቀጠል ስለምፈልግ ኢቢኤስ ቴሌቪዥን ምንም ያክል ጥፋት እንኳን ባይገኝብኝ ጥፋተኛ ነሽ ብሎ እንኳን ለመናገር ቢደፍርም ነገር ግን እኔ የምወደው ከኢቢኤስ ቴሌቪዥን በላይ የሚከታተለኝን የኢትዮጵያን ህዝብ ነው። ለእነሱ ትልቅ ክብርና ትልቅ የሆነ ቦታ አለኝ። ስለዚህም የምቀጥለው በኢቢኤስ ቤት እነሱን ፈልጌ ብቻ ሳይሆን ወይም በቴሌቪዥን ማሰራጫ ጣቢያ የሚያሰሩኝን ኃላፊዎችና ሰዎችን ፈልጌ ሳይሆን የኢትዮጵያን ህዝብና በብርቱ የሚወደኝን የሚከታተለኝን ሁልጊዜ ለእኔ ፍቅር ያለውን ህዝብ ለማየትና የእነሱን ደስታ ስለምናፍቅ እዛ ቤት እሰራለሁ ስትል ተደምጣለች። ነገር ግን ኢቢኤስ ቴሌቪዥን አሻፈረኝ ብሎ ነገሮች ላይ ትልቅ ውሳኔዎችን እንደሚወስን በሁላችንም ዘንድ ግልጽ ነው። ነገር ግን እጅግ ልቤ ተሰብሯል። ጥፋተኛ ነሽ ብሎ እንኳን ኢቢኤስ ቴሌቪዥን ቢናገርብኝም ነገር ግን ጥፋት ባይኖርብኝም ለኢትዮጵያ ህዝብና ቀጥሎ ለምኖርበት ህይወት ስል ይቅርታ መጠየቅ ስላለብኝ ይቅርታ ኢቢኤስ ቴሌቪዥንንም ጨምሮ በእኔ የተከፉ የኢቢኤስ ሰራተኞችንም ካሉ ይቅርታ ልጠይቅ ዘንድ እሻለሁ ስትል ተደምጣለች። ነገር ግን ይህንን ንግግርና ሀሳብ መቅዲ ሰምታ እጅግ አዝናና ልቧ ተሰብሮ ለምትወዳት ጓደኛዋ አንድ ነገር መልእክት አድርጋ ልካለችም። ይህ መልእክት እንደዚህ ነው። እጅግ የምወድሽና የማከብርሽ ጓደኛዬ ከአንቺ ጋር ብዙ ስራዎችን ለመስራት ሞክሬያለሁ። አብረንም በኢቢኤስ ቤት ረጅም ጊዜያቶችን ቆይተናል። ልብሽንና ሀሳብሽን እጅግ ከልብ አውቃለሁ። በደንብ ለስራ ወዳድነትሽንና ለሰው ያለሽን ፍቅር እጅግ አውቃለሁ። ነገር ግን አንዳንድ ጊዜ በህይወት የደረሱ ነገሮችን በደንብ አውቃቸዋለሁ። ምንም ያክል መልካም ብትሆኝም የሰዎች ልጆች ግን መልካምነትን በክፋት የመመለስ ባህሪ ያለባቸው። ጥፋት ተገኝቶብኛል ብዬ ይቅርታ ለመጠየቅ በእንባ ታጅቤ በእነሱ ፊት ይቅርታ ጠይቄ ነበር። ይህ ደግሞ በኢትዮጵያ ሕዝብም ዘንድ ግልጽ ነበር። ነገር ግን ከይቅርታዬ በላይ ይታይ የነበረው እኔን ከዛ ቤት ማሰናበት ስለነበር በዛ መካከል አልፌም ከዚያ ቤት ድንገት ወጥቼ ወደ ራሴ ስራ ነው የተመለስኩት። አንዳንድ ጊዜ በህይወታችን የሚመጡ ነገሮች እጅግ ፈታኝ ናቸው። በሰዓቱ የነበረውን ነገር ምላሹ ጥሩ ባይሆንም ነገር ግን ልጆቼን ለማሳደግና አንዳንድ የሚያስፈልጉ ነገሮችን እስከማስተካከል ብዬ በትዕግስት ቆይቻለሁ። ምንም ያክል ጥፋት እንኳን ባይገኝብሽም ሰዎች ጥፋተኛ ነሽ ብሎ በሚናገሩበት ሰዓት ይቅርታ መጠየቅ ትልቅነት ነው። ይህን ደግሞ አንቺ ላይ አይቻለሁ። ስለዚህም አንዳንድ ጊዜ በእኛ ስር ሆኖ የሚያድጉ ህጻናትና ልጆች አሉን። ለእነዚያ ሲባል አንዳንድ ቦታዎች ላይ በትዕግስትና በዝምታ እናልፋለን። ስለዚህም አንቺም ነገሮችን በመታገስ ብታልፊያቸውና ቤል ቢያሳዝነውም ነገር ግን እኔ ላይ የተደገመ ነገር አንቺ ላይም እንዳይመጣ ስለምፈልግ ነገሮችን በይቅርታ ለማለፍ ማሰብሽ እጅግ ደስ የሚያሰኝ ነው ብላ ተናግራለች። ብዙዎቹም እየጠበቁም ይገኛሉ። ነገር ግን የኢቢኤስ ውሳኔ እጅግ አስቸጋሪ ነው። መቅዲ በዛ ልክ አልቅሳ ይቅርታ ብትጠይቅም ነገር ግን ይቅርታዋን ተቀብለው እዛ ቤት እንድትቀጥል እድልና ጊዜ ጥቂት ቢሰጡም ቀጥሎ መሰናበት ነው የሆነው እድሏ። ስለዚህ ነገሮች ላይ ባለመዘናጋት ሉላ ምንም ያክል ፈተና ቢበዛባትም ነገር ግን የሚወዳት የኢትዮጵያ ሕዝብና የሚከታተላት ብዙ ህዝብ አለ። ስለዚህ ኢቢኤስ ቤትን ለቃ ሌላ ስራ እንኳን ብትጀምር በራሷ ስራን ብትመጣም የሚቀበሏት ሰዎች እጅግ ብዙ ናቸው የሚሉ ሰዎች ተበራክተዋል። ይህንንም ሀሳብ የተጋሩ የኢቢኤስ ጋዜጠኞች ይቅርታ እንኳን ጠይቀሽ ባይቀበሉሽም ነገር ግን የሚወድሽ ህዝብና የሚከታተልሽ ብዙ ትውልድ አለ፣ ስለዚህ አትጨነቅ የሚሉ ሰዎች ተበራክተዋል። ያንን ሀሳብ ተከትሎ ኢቢኤስ ቴሌቪዥን ውሳኔውን ለማስተላለፍ ቀን ቀጥሮ ይዞ በዛ መካከል ውይይት እያደረጉ እንደሆነና ቀጥሎ ግን የኢቢኤስ ውሳኔ ምንም ያክል ወደኋላ ሳይል ሳያቅማማ እሷን ማሰናበት እንደሆነ በሁላችንም
ዘንድ ግልጽ ሊሆን ይችላል። ስለዚህም ኢቢኤስ ቴሌቪዥን ነገሮችን በይቅርታ አልፎም አብረውም ሉላ ለተወሰነ ጊዜ ነገሮችን እስከምታስተካክልና ለልጆቹ አንዳንድ ነገሮችን መስመር እስከምታዘጋጅ እዛ ቤት ብትቆይ ሀሳባችን ነው። እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ሉላ እዛ ቤት ቆይታ ነገሮች እስከሚስተካከሉ ነገሮች በይቅርታ ቢያልቁና ከኢቢኤስ ቴሌቪዥን ታርቃ ነገሮችን ካስተካከለች በኋላ በሰላማዊ መልክ ከዛ ቤት ብትወጣ ሀሳባችን ነው። ስለዚህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። እዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።